አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ዛሬ ደስ የሚል መዝናኛ ቦታ ላስጎበኛችሁ ነው። ወይኔ አየሩ እንዴት ደስ እንደሚል በእናታችሁ! ቦታው ላይ ነፋሱ በቃ ከግሪን ኤሪያው ጋር ተያይዞ መንፈስን የሚያድስ እጅግ በጣም ቆንጆ መዝናኛ ነው። እና ይህ መዝናኛ እንግዲህ ወሎ ኮምቦልቻ ከተማ ቦርከና ዳር በወጣቶች የለማ ቦታ ነው ማለት ነው። እንደምታዩት በቅርቡ ስራ የሚጀምር ነው። እንግዲህ በጣም ቅርብ ነው ከዋና መንገዱ ከቢራሮ ጀርባ ነው ያለው ማለት ነው። እንግዲህ እንደምታዩት ቦርከና ዳር በጣም ያምራል። እንዲህ አይነት መዝናኛ ቦታዎች እንግዲህ ኮምቦልቻ ከተማ ላይ በብዛት እየሰፉ ነው። ደስ ይላል። ይሄ ደግሞ ለልጆች፣ ለወጣቶች፣ ለህፃናቶች በቃ አጠቃላይ መዝናናት ሁሉ ለሚፈልግ ሰው ለራሱ ጊዜ መስጠት ለሚፈልግ ሰው ሁሉ እንዲህ አይነት ቦታዎች በጣም ወሳኝ ናቸው። ወጣቶችም አልባሌ ቦታ ላይ ከሚያሳልፉ እንዲህ አይነት ቦታ ላይ መጥተው ቢያሳልፉ ከራሳቸው ጋር ለማውራት ለራሳቸው ጊዜ ለመስጠት በጣም እድል ይፈጥራል ማለት ነው። እንግዲህ ሴት እህቶቻችንም ደግሞ ብዙ ጊዜ ቤት ነው ያው የሚያሳልፉት ምናምን ከጓዳ ወይም ከኪችን ወጣ ብለው ባለቻቸው ትርፍ ጊዜ እንዲህ አይነት ቦታዎች ላይ ሄደው ያሳልፉ። ከቤተሰቦቻቸው ጋር ከልጆቻቸው ጋር እንዲህ አይነት ቦታ ማሳለፍ በነገራችን ላይ ለራስ ጊዜ መስጠት በጣም ወሳኝ ነው በህይወታችን ማለት ነው። አእምሯችንን በቃ በጣም በስራ በሀሳብ በብዙ ነገር የተወጠረው ነገር እንዲህ አይነት ቦታዎች ጋር ስንመጣ እንደ አዲስ ሪፍሬሽ አድርገን እንመለሳለን ማለት ነው ወደ ቤታችን። አስተውላችሁ ከሆነ ፈረንጆች በጣም ብዙ ገንዘብ ወጪ አውጥተው ቫኬሽን የሚወጡት ለሳምንታት ሳሊያም ለወራት ቫኬሽን ወጥተው ሌላ ሩቅ ሀገር ሄደው አሳልፈው የሚመጡት ለምንም አይደለም። ረጅም ጊዜ በስራ አሳልፈው ሪላክስ አድርገው ራሳቸው ሰውነታቸው ፊዚካል ሪላክስ አድርገው አእምሯቸው ሪላክስ አድርጎ በአዲስ ጉልበት በአዲስ መንፈስ በአዲስ ኃይል ወደ ስራ ለመመለስ ነው ማለት ነው። ብዙ ጊዜ ከብዙ ነገር ነፃ ያደርጋል እንዲህ አይነት ቦታ ላይ ስትሄዱ። በቃ ለራሳችሁ በቃ ደስታ፣ ለራሳችሁ ጥሩ ስሜት፣ ለራሳችሁ ጊዜ መስጠት፣ ራሳችሁ ጋር ማውራት ሁሉ ነገር በቃ ቅልል ይላችኋል። ስለዚህ ባለን ትርፍ ጊዜ በሚኖረን ለራሳችን በቃ በሳምንት ውስጥ የእረፍት ጊዜ መስጠት ያስፈልገናል። በተለይ ደግሞ በአሁኑ ሰዓት የሚታሰበው ነገር በጣም ብዙ ነው። የሰው ልጅ አእምሮ በብዙ ነገር የተወጠረ ነው። በቃ በጣም በኑሮ ያስባል፣ ለስራ ያስባል፣ ስለ ህይወቱ ያስባል፣ ስለ ብዙ ነገር ስለ ጤናው ያስብ ብቻ በጣም ብዙ ነገሮች አእምሮ በጣም ቢዚ የሆነበት ጊዜ እንዳሁኑ ጊዜ አለ ብዬ አላስብም። እና አንዳንዴ ከስትረስ በቃ ከጭንቀት ከሀሳብ ገለል የምንልበት ቦታ ላይ ማዘውተር በጣም የተሻለ ነገር ነው ማለት ነው። አንዳንዴ እንደዚህ ህክምና ቦታ ሄደን እንደዚህ ተጨናነቅን ምናምን ብለን ሳይኮሎጂካል አማካሪ ወይ እንዲህ አይነት ቦታ ከመሄዳችን በፊት መጀመሪያ በነገራችን ላይ ራሳችንን ማከም እንችላለን። ራሳችንን ስናደምጥ ወደ ራሳችን ቀልብ ስንመለስ በጣም ብዙ ነገሮችን ራሳችን ማስተካከል እንችላለን። ከተጎዳን በኋላ አእምሯችን ከተጎዳ በኋላ
ሰው እጅ ከወደቅን በኋላ ወይም ደግሞ ሕክምና ቦታ ላይ ከሄድን በኋላ ለመመለስ በጣም ብዙ ጥረት ይፈልጋል። ሰው እዛ ከመድረሳችን በፊት ለራሳችን ጊዜ መስጠት፣ በቂ እረፍት ማድረግ አሚን ስራ መስራት ከስራ በሚያሳንፍ መልኩ ሁሌ እንዝናና ማለት ሳይሆን ጊዜያችንን በአግባቡ መጠቀም፣ ስራ መስራት ባለብን ሰዓት ስራ እንሰራለን። እረፍት ማረፍ በሚገባን ሰዓት ደግሞ እረፍት እናርፋለን። ለራሳችን ጊዜ እንሰጣለን ማለት ነው። ለራሳችንም ከቤተሰቦቻችንም ከጓደኞቻችንም ጋር ማለት ነው። ሱቅ እንዲህ አይነት ቦታዎች ደግሞ በጣም ተመራጭ ናቸው። ጸጥ ረጭ ያሉ ቦታዎች፣ መንፈሳችሁ የሚታደስበት ቦታ፣ ተፈጥሮ አእዋፍቱን በቃ እንደዚህ ጭር ያለ ቦታ በቃ ሄዳችሁ ስታሳልፉ ከምንም ነገር በቃ ሰላም ታገኛላችሁ ማለት ነው። በቃ እና ካለን ህዝብ ብዛት አንፃር ደግሞ እንዲህ አይነት መዝናኛ ቦታዎች ብዙ የለንም። በእኛ ሀገር ብዙ የተለመደ አይደለም። አሁን አሁን ትንሽ አንጻራዊ ለውጥ አለ። በእርግጥ የኢትዮጵያ ህዝብ መዝናናት ይወዳል። አቤት ንፋሱ፣ አቤት ንፋሱ! የምር በጣም ነው ደስ የሚለው። ከዚህ ቦታ ላይ ራሱ ሂዱ ሂዱ አይላችሁም። በነገራችን ላይ በጣም በቃ አየሩ ራሱ ምግብ ነው። ኢትዮጵያ እኮ ሀገራችን እኮ በጣም ይለያል የምር። እናንተ ምን ታስባላችሁ እስኪ? ለመሆኑ ለራሳችሁ በቂ ጊዜ ሰጥተናል፣ ለራሳችን በቂ ጊዜ ሰጥተናል ብላችሁ ታስባላችሁ? ከራሳችን ጋር አውርተናል ብላችሁ ታስባላችሁ? ወይስ እንዲህ አይነት ልምድስ አዳበራችሁ ታውቃላችሁ? አስባችሁ እንደዚህ በቃ በሳምንቱ መጨረሻ አሊያም በሆነ ጊዜ መዝናናት አለብኝ ብላችሁ አስባችሁ ትሄዳላችሁ? እንደዚህ አይነት ልምድ አላችሁ? እስኪ እንደዚህ የሚያደርግ ሰው እስኪ በኮሜንት ሀሳቡን ይግለጽ እስኪ። በተለይ የመዝናናት ለራስ ጊዜ በመስጠት እንዲህ አይነት ቦታዎች በመሄድ ልምድ ያላችሁ ሰዎች እስኪ በኮሜንት አስቀምጡልኝ። ምን አይነት ምላሽ እንዳላችሁ እኔም ደግሞ በደንብ አየዋለሁ። እኔ ይህን መዝናኛ በጣም ነው የወደድኩት። በተለይ እዚህ አካባቢ ያው ኮምቦልቻ ከተማ ያላችሁ ብዙዎቻችሁ አሁን ላታውቁት ትችላላችሁ ይህን መዝናኛ ማለት ነው። እና እንደ አጠቃላይም ቦታውን እኔ በጣም ወድጀዋለሁ። እኔ ብዙ ጊዜ ተፈጥሯዊ ቦታ ላይ በመሄድ ማሳለፍ በጣም ደስ ይለኛል። እንዲህ አይነት የሚመቻችሁ ሰዎችም ደግሞ እስኪ ይመቸናል የምትሉ በኮሜንት ሀሳባችሁን እጠብቃለሁኝ። ለማንኛውም ያሳየኋችሁ ቦታ ይሄንን ይመስል ነበር። እንደምታዩት ሀገር በቀል ዛፍ በብዛት ያለበት እንደ ሎሚ፣ ሌሎች ጽድ ምናምን የተለያዩ እጽዋቶች አሉ። እንደምታዩት ሳሩ፣ የአእዋፍቱ ድምፅ፣ ሁሉ ነገር በጣም ደስ ነው የሚለው። በቃ እዚህ ቦታ ላይ መጥቶ ለሚዝናና ሰው ለራሱ ጥሩ ጊዜ ለራሱ ጥሩ ቦታ ሰጥቷል ብዬ ነው የማስበው። ለማንኛውም ስለጎበኛችሁ እና ሀሳባችሁን ስለምታጋሩኝ እጅግ በጣም አድርጌ አመሰግናለሁ። ለዛሬ የነበረን ጉብኝት ይህንን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሁሉ ሰላም ለእናንተ ይሁን። ባይ ባይ።